ነኝ የሞትኩት አንተ አይደለህም የሞትከው እኔ ነኝ እኔ ወንድም ነው የሞትኩት በአርቲስት ማዲንጎ አፈወርቅ የቀብር ስነ ስርዓት ላይ እንግዲህ ጎሳዬ ተስፋዬ አንተ አይደለም የሞትከው እኔ ነኝ የሞትኩት ወንድሜ ሲል የምትሰሙት ማመን ስለከበደው ነው በዚህ አይነት መንገድ ሀዘኑን ሲገልጽ የሰማ ነውና ይህን ቪዲዮ ያለ ምክንያት ይዤው አልመጣሁም። እንደምታውቁት ማዲንጎ አፈወርቅ ራሱ መኪና እያሽከረከረ ወደ ሆስፒታል ከገባ በኋላ መኪናው በሩ ላይ እንደቆመች ህልፈተ ህይወቱን ነው የሰማነውና በዛሬው ዕለትም ከፊቱ ፈገግታ የማይጠፋው ታዋቂው የቴሌቪዥን ፕሮግራም አዘጋጅ የማስታወቂያ ባለሙያ እንዲሁም የተለያዩ ፊልሞችን የሰራው ነፃነት ወርቅነህ መሞቱን እየሰማን እንገኛለንና እውነትን ለመናገር ህልፈተ ህይወቱን ስሰማ እኔ በጣም ነው ማመን የከበደኝና አንድ ነገር ጥያቄ ስለፈጠረብኝ ነው። ብዙዎች እንግዲህ ዛሬ ላይ ነፃነት ወርቅነህ በድንገት ሞተ የሚል አይነት መረጃ ብቻ ነው እያሰራጩ ያሉትና ስለ አሟሟቱ የሚናገሩ ሰዎች ብዙም አልሰማውም። እኔ ግን የእሱ አሟሟት ጉዳይ ከዚህ ቀደም ከሞቱ የተለያዩ አርቲስቶች ጋር በጣም ስለተመሳሰለብኝ ነው በመግቢያዬ ላይ ይህንን ቪዲዮ አስቀድም የጀመርኩትና ድምፃዊ ማዲንጎ አፈወርቅ ብዙም ሳይታመም ነበረ ትንሽ ህመም ነገር ተሰማኝ ብሎ ራሱ መኪና እያሽከረከረ ከሄደ በኋላ ሆስፒታል ገብቶ ግን መዳን አልቻለም። የዛኑ ቀን ሞቱ የተሰማውና ልክ እንደ ማዲንጎ ሁሉ ተመሳሳይ አደጋ ታዋቂው ሙዚቀኛ ታምራት ደስታ እንደዚሁ እንደ ማዲንጎ በተመሳሳይ አይነት መንገድ ራሱ መኪና እየነዳ ሆስፒታል ከገባ በኋላ የሱም ህልፈተ ህይወቱ ነው የተሰማው በዛው በገባበት ቀን ማለት ነው። ልክ እንደነሱ ሁሉ ሌላኛው የትግርኛ ታዋቂ ድምፃዊ ሆነው ዳዊት ነጋም እንደዚሁ ድንገት አመመኝ አለ። ሆስፒታል ከገባ በኋላ መውጣት አልቻለም። ታዲያ ስለ ነፃነት ወርቅነህም ድንገተኛ ሞት ተነገረ እንጂ እኔ እስካለኝ መረጃ ድረስ የሰማሁት ነገር ምንድነው ጠዋት ለስራ ሁሉ ተዘጋጅቶ ወጥቶ እንደነበር ድንገት ግን የህመም ስሜት ተሰማውና እዚህ ጋር ሜንሽን ማድረግ ስላልፈለኩ ነው። ምክንያቱም ፖሊሶች በምርመራ ላይ የያዙት ጉዳይ ስለሆነ የሆስፒታሉን ስም ሜንሽን ማድረግ አልፈለኩም። ነገር ግን የገባበትን ሆስፒታል ጭምር ሰምቻለሁ። ጠዋት አካባቢ ላይ ሆስፒታል ገባ፣ ከሰዓት መሞቱ ተሰማና እዚህ ጋር በጽሁፍ ማሳያችሁ መረጃ ከታማኝ ምንጮች የተጻፈ ነው። ነገር ግን ምናልባት ሰዎች ዝም ብለው ነው የጻፉት ብዬ እንዳላስብ ሰይፉ ፋንታውን የተናገረውን ነገር ላሰማችሁ። እኔ ነገሮችን በመረጃ እና በማስረጃ እንደማቀርብ ታውቃላችሁ። እስኪ ይህንን ነገር እንስማ። አሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ ያን ያህል ለዚህ የሚያበቃም አለ